ሰላም ጤና ይስጥልኝ የሰኞ ሚዲያ ተከታታዮች። ትምህርት ሚኒስቴር የ2018 የሪሚዲያል ፕሮግራም መከታተል የሚችሉ ተማሪዎች በግልም ሆነ በመንግስት ተቋማት እንደተፈተኑት የትምህርት አይነት ብዛት 33 ከመቶ እና ከዚያ በላይ ያስመዘገቡ ተማሪዎች እንደሆኑ መግለጹ ይታወቃል። ሚኒስቴሩ የ2018 ትምህርት ዘመን የአቅም ማሻሻያ ፕሮግራም የከፍተኛ ትምህርት መግቢያ መቁረጫ ነጥብን በተመለከተ በቀን 6 ጥቅምት 2018 ለሁሉም የግል ከፍተኛ ትምህርት ተቋማት ማብራሪያ ልኳል። 33 ከመቶ እና ከዚያ በላይ ያስመዘገቡ ተማሪዎች የሚለው ወደ ቁጥር ሲገለጽ ልዩነት መኖሩ፣ የፐርሰንቱ እና የቁጥሩ አገላለጽ በደንብ ክሊር ለማድረግ ማብራሪያው ማስፈለጉን የኢትዮጵያ የግል ከፍተኛ ትምህርትና የቴክኒክና ሙያ ትምህርትና ስልጠና ተቋማት ማህበር ስራ አስኪያጅ ተፈራ ገበየሁ ተናግረዋል። የ2018 ትምህርት ዘመን የአቅም ማሻሻያ ፕሮግራም መቁረጫ ነጥብ በመንግስትም ሆነ በግል ከፍተኛ ትምህርት ተቋማት ልዩነት የሌለ መሆኑ ተመላክቷል። የ2018 ትምህርት ዘመን የመቁረጫ ነጥብ ዝርዝር የተፈጥሮና የማህበራዊ ሳይንስ ወንድ ተማሪዎች 216 ከ600 የተፈጥሮና የማህበራዊ ሳይንስ ሴት ተማሪዎች 204 ከ600 ታዳጊ ክልሎችና የአርብቶ አደር አካባቢ የተፈጥሮና የማህበራዊ ሳይንስ ተማሪዎች ለሁለቱም ጾታ 198 ከ600 የተፈጥሮና የማህበራዊ ሳይንስ መስማት ለተሳናቸው ተማሪዎች ለሁለቱም ጾታ 198 ከ600 የተፈጥሮና የማህበራዊ ሳይንስ አይነ ስውራን ተማሪዎች ለሁለቱም ጾታ 165 ከ600 መሆኑን አሳውቋል። በመጨረሻም በ2017 የ12ኛ ክፍል ማጠናቀቂያ ብሔራዊ ፈተና ወስዳችሁ ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የሪሚዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያስመዘገቡ ተማሪዎች የተቋም ምርጫቸውን በየትምህርት ቤታቸው በተወከሉ መምህራን በኩል እስከ 12 ጥቅምት 2018 ድረስ ማስተካከል እንደሚችሉ ትምህርት ሚኒስቴር አሳውቋል። የሪሚዲያል ፕሮግራም የማያስተናግዱ ዩኒቨርሲቲዎች 1. አዲስ አበባ ዩኒቨርሲቲ 2. አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ 3. አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ 4. ሲቪል ሰርቪስ ዩኒቨርሲቲ 5. ሐዋሳ ዩኒቨርሲቲ 6. ጅማ ዩኒቨርሲቲ 7. ኮተቤ ዩኒቨርሲቲ ናቸው። ተማሪዎች የሞሉትን ምርጫ በስቱደንት ነጥብ ኢንተርኔት ነጥብ ኢዲዩ ነጥብ ኢቲ በኩል ማረጋገጥ የሚችሉ መሆኑን ትምህርት ሚኒስቴር ገልጿል።